በፕላኔታችን ኳስን በላቀ ደረጃ ከሚጫወቱ ሁለት ተጫዋቾች አንዱ እንደ አጥቂም እንደ ክንፍ ተጫዋችን ቢጫወት ጎል እንዳሻው የሚያገባ ኳስ ከፍጥነቱ ሳይደናቀፍ የሚያንከባልል ጨራሽ የፍጹም ቅጣት ምት ስፔሻሊስት አንድ ለአንድ ማንኛውንም ተከላካይ ማሸበር የሚችል ይህ ሰው የፖርቹጋላዋ ማዴራ ፈርጥ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይባላል። ክርስቲያኖ ሮናልዶ እንደ ነጮች አቆጣጠር በየካቲት 5 በ1985 ዓ.ም በፖርቹጋልዋ ፉንችል ማዴራ ውስጥ ተወለደ። ከአንድ ወንድሙና ከሁለት እህቶች ጋር በአንድ ክፍል ውስጥ ኑሮን ለማሸነፍ እንደተጋ የልጅነት ታሪኩ ያሳያል። ሮናልዶ እንደ ማንኛውም ህፃን ኳስን ሀብሎ ከጀመረበት አካዳሚ የስፖርቲንግ ሊዝበን መልማዮች ሳይታሰቡ ይመጡና ከናንተ ውስጥ አንድ ልጅ ወደኛ ከ18 ዓመት በታች የእግር ኳስ ክለብ እንወስዳለን፣ ይህ ዕድል የሚሰጠው ግን ብዙ ጎል ላገባ ነው ብለው ጨዋታውን ያስጀምራሉ። ጓደኛው አልበርትና ሮናልዶ አንድ ላይ ነበር የተሰለፉት። የመጀመሪያውን ጎል ክርስቲያኖ ሮናልዶ አስቆጠረ። በመቀጠልም አልበርት አስቆጠረ። ከዛ ወሳኝ ሰዓት ላይ አልበርት ከግብ ጠባቂው ጋር ፊት ለፊት ተገናኙ። ማግባት ይችል ነበር፣ ነገር ግን ሮናልዶ ሲመጣ ስላየው ለሱ ሰጥቶት አገባው። ጨዋታውም ተጠናቀቀ። ሮናልዶም እድሉን አገኘ። ከዛም ለምን እንደዚህ ልታደርግ ቻልክ ሲባል ከኔ ስለሚበልጥ እና ግሩም የኳስ ችሎታ ስላለው በማለት ትክክለኛ ጓደኝነትን በተግባር አሳይቶናል። በ15 ዓመቱ ግን እግር ኳስን እንዲያቆም የሚያስገድድ የልብ ህመም እንዳለበት ይታወቃል። በእናቱ ስምምነት መሰረት ቀዶ ጥገና ተደርጎለት ወደ እግር ኳስ ይመለሳል። ስፖርቲንግ ሊዝበን እያለ በ2002 ከአርሰን ቬንገር ጋር ተገናኝቷል። ወደ ሊቨርፑል የመሄድ እድልም ነበረው። በመሃል ግን ሰር አሌክስ ፈርጉሰን እና ዩናይትድ ትኩረት ውስጥ ገባ። በ2003 ስፖርቲንግ ሊዝበን ማንቸስተር ዩናይትድን በወዳጅነት ጨዋታ 3-1 አሸነፈ። ያኔ የማንቸስተር ተጫዋቾች ወሬ ሁሉ ስለ ሮናልዶ ሆነ። ወዲያውኑ ይህ ልጅ ወደ ማንቸስተር ዩናይትድ እንዲመጣ ሰር አሌክስ ፈርጉሰን መወትወት ጀመሩ። በ2003-4 የውድድር ዘመን በ12.4 ሚሊዮን ዩሮ ሮናልዶ ቀያይ ሰይጣኖችን ተቀላቀለ። ጆርጅ ቤስት፣ ብሪያን ሮብሰን፣ ኤሪክ ካንቶና እና ዴቪድ ቤካም የለበሱትን 7 ቁጥር መለያ ለበሰ። ባለተሰጥኦ ተጫዋች ከቦልተን ወንደረርስ ጋር ታየ። አዲስ የእግር ኳስ ሰው መወለዱ እውን ሆነ። ከሁለት የውድድር ዓመታት በኋላ ደግሞ ክርስቲያኖ ሮናልዶ የኦልድ ትራፎርድ ቁንጮ ተጫዋች ሆነ። በ2006-7 የውድድር ዘመን ከ20 በላይ ጎሎችን አስቆጠረ። በሊጉም በ2008 ከዩናይትድ ጋር ፕሪሚየር ሊጉንና የአውሮፓ ቻምፒዮንስ ሊግን አነሳ። በዚህ የውድድር ዘመን በሁሉም ውድድሮች 42 ጎሎችን በማስቆጠር ምርጥ ተጫዋችነቱን አስመሰከረ። በ2008 በዩናይትድ ባሳየው ምርጥ እንቅስቃሴ የተነሳ ክርስቲያኖ ሮናልዶ ለመጀመሪያ ጊዜ የባላንዶር ሽልማትን አገኘ። ያኔ ኮከብ የሚያሳድዱት ማድሪዶች የኦልድ ትራፎርድን በር ማንኳኳት ጀመሩ። ሮናልዶ ከኦልድ ትራፎርድ ይለቃል እየተባለም ግን ማንቸስተር ዩናይትድ በዚህ ጥበበኛ ፖርቹጋላዊ ጎል አምራችነት ለተከታታይ 3 ዓመታት የፕሪሚየር ሊጉን ዋንጫ አነሳ። በ2009 ዩናይትድ እንደገና ከባርሴሎና ጋር ለሻምፒዮንስ ሊግ ፍጻሜ ደረሰ። ባርሴሎና በዚህ ጨዋታ 2-0 አሸነፈ። ያ ጨዋታ ሮናልዶ የዩናይትድን ማሊያ የለበሰበት የመጨረሻው ትልቁ ጨዋታ ሆነ። ከሳምንት በኋላ የዝውውር ሪከርድ በጥበበኛው ኮከብ ተሰበረ። ማድሪድ 80 ሚሊዮን ዩሮ ከፈለ። ሮናልዶ የልጅነት ህልም ወዳለው ሳንቲያጎ በርናባው ተዘዋወረ። አዲሱ ተጽዕኖ ፈጣሪው ታታሪው ጋላክቲኮን ተቀላቀለ። በሳንቲያጎ በርናባው በመጀመሪያው ዓመት ብቻ በ35 ጨዋታዎች 32 ግቦችን አስቆጠረ። በ2010-11 የውድድር ዘመን ደግሞ የላሊጋ ኮከብ ግብ አስቆጣሪ ሆኖ የፒቺቺው አሸናፊ ሆነ። በ34 ጨዋታዎች 40 ግቦችን በማስቆጠር በሪያል ማድሪድ ሮናልዶ መነሳቱን አላቆመም። በየጊዜው የሚጨምር የማይታመን ብቃት የሚያሳይ የጎል ማሽን ሆነ። ክርስቲያኖ ሮናልዶ
እስከ 2018 ለሪያል ማድሪድ ከተጫወተ በኋላ ወደ ጣሊያን ዩቬንቱስ እንዲሁም ወደ ቀድሞ ክለቡ ማንቸስተር ዩናይትድ በመሄድ ድንቅ ብቃቱን ማሳየት ችሏል። በፖርቹጋል ብሔራዊ ቡድን ታሪክ በጣም ብዙ ጊዜ የተጫወተ ተጫዋች ነው። ከብሔራዊ ቡድኑ ጋር 223 ጨዋታዎችን የተጫወተ ሲሆን በክለብና በዓለም አቀፍ ጨዋታዎች በአጠቃላይ 946 ጎሎችንም ማስቆጠር የቻለ ተጫዋች ያደርገዋል። በአውሮፓ ቻምፒዮንስ ሊግ ውድድሮች ላይም ብዙ ግቦችን በማስቆጠር ክብረ ወሰኖችን መሰባበር ችሏል። በእግር ኳስ ታሪክ 66 ጊዜ ሃትሪኮችን በመስራት ክብረ ወሰኖችን በእጁ ማድረግ ችሏል። ክርስቲያኖ ሮናልዶ 5 የሚያገኛቸው ስኬቶች በደረሰበት ቦታ አይዘናጋም። ሁሌም ተግቶ የሚሰራ ኮከብ ተጫዋች ነው። ይህ ድንቅ ተጫዋች አሁን ላይ ለሳውዲው ክለብ አልናስር በመጫወት ላይ ይገኛል። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ በቀጣይ ቁም ነገር አዘል በሆኑ ፕሮግራሞች እስክንገናኝ ብሩህ ጊዜ ተመኘውላችሁ።